ሰላም አሪፍ ደህና ነኝ። አለን እግዚአብሔር ይመስገን። ለቀቀሽ? ለምንድን ነበር የጠራኸኝ? ድብርቱ ለቀቀሽ? ሄድ እየመጣች ነው ያሉትን ነገሮች ከእሷ አንደበት በደንብ አድርገን የምንሰማ ይሆናል። እኔ ግን በቻልኩት አቅም ለማስረዳት እሞክራለሁ፣ እሷንም ቢሆን ማለት ነው። ለምን እኔና እሷን ለማጣራትና ለማለያየት እንደሆነ ነገሮች ግልጽ ናቸውና ያንንም ከማሰብ አንጻር እስኪ ሄድ የሚመታለች ያሉትን ነገሮች ለማስረዳት እሞክራለሁ። ሰላም አሪፍ ደህና ነኝ። አለን እግዚአብሔር ይመስገን። ለቀቀሽ? ለምንድን ነበር የጠራኸኝ? ድብርቱ ለቀቀሽ? ሄድ ጦር አልደበረኝም። እኔ ስታኮርፊ ደግሞ ሞር ታምሪያለሽ። ከመጀመሪያው ይልቅ ስታኮርፊ ነው የምታምሪው። ከቻልሽ አንዳንድ ጊዜ እንደዚህ አልፎ አልፎ ስታኮርፊ ደስ ይለኛል። በመጀመሪያ አንተ ብለኸኝ አይደለም ማንኮርፈው። ከዛ ባለፈ ደግሞ እያየሽን ደግሞ ብታኮርፊ ሞር ወደ ነጂ አብርሃም ስራትቼ ነው የመጣሁት። ተበላሻለ በጣም ስራትቼ ነው የመጣሁት። ውበት ጋይስ፣ እቺ ልጅ ግን ከቀን ወደ ቀን ውበቷ እየጨመረ አይመስላችሁም? ዝም ብላችሁ ስታዩት ለእኔ እየመሰለኝ ስለሆነ ነው። አቁምና ታወራኝ ነገር አውራኝ። ስራ እኔን አላምን ስላልሽ ያለኝ አማራጭ አሁን ትመጣለች፣ ያለውን ነገር በሷ ፊት በስነ ስርዓት እንጠይቃታለን። ያለውን ነገር ታውቂያለሽ። እኔ ባስረዳሽ ሊገባሽ አልቻለም። እኔ ልትቀበኝ አልቻልሽም። እኔ ልታምኚኝ አልቻልሽም። ስለዚህ አንቺ የምታምኚው በጣም ነው። ነገሮች በሙሉ በግልጽ እንጠይቃታለን። ሲቀጥል ደግሞ እኔ በዚህ ልክ ውሸቷን ነው እያልኩሽ እኔን ነው ማመን ያለብሽ። ገባሽ? እኔና አንቺ ለማለያየት ለማጣላት ነው ይህንን ነገር እያደረጉ ያሉ ይሻል። ይሄን እግዚአብሔር ነው የምሬ ነው። እኔም ይደብረኛል። ለምን አንቺ የሰውን ወሬ መቀበል የለብሽም። ሲቀጥል ደግሞ ከዚህ በፊትም ብዙ ሰዎችን አይተሻል። እኔና አንቺ ለማለያየት ለማጣላት ብዙ ተሞክሯል፣ ብዙ ተጥሯል። ስላልቻሉ ነው ዛሬ ላይ ተረዳሽ። ስለዚህ ይህንን ነገር አንደርስታንድ አድርገሽ ነው እንትን ማለት ያለብሽ። ሲቀጥል ደግሞ እኔ 100% እርግጠኛ ነኝ ከኔ ጋር ምንም ነገር የተፈጠረ ነገር የለም። እኔ በራሴ እተማመናለሁኝ፣ ራሴን አውቃለሁ አይደል? ይሄ እኔ በመጀመሪያ እጅን አውረደልኝ። ከዛ ባለፈ እኔ አንተን አሳልፌ አልሰጥም ብዬ ነው እንጂ አብርሃም፣ እንዳንተ ሁኔታ እንዳንተ እንደምሰማው ነገር ትክክል አይደለም። ከዛ ባለፈ ለምን ሲጀመርም ከእሷ ጋር በየሰዓቱ መገናኘትም ተገቢ አይደለም። ከዛ ባለፈ ደግሞ ይህንን ነገር ደግሞ በዛ ልክ የማለች እንደዚህ አይነት ነገር አልተፈጠረም ማለት አይቻልም። ገባ? እሷ ስለማለች ብቻ እርግጠኛ ነሽ እንዴ? ነው እንዴ ታዲያ መማልኩ በጣም ከባድ ነገር ነው። እሷ እየማለች ነው አይደል? መማል እያለች ያለችው አይደል እንዴ? እኔ ለማልሰጥ አይሰማኝም አይደብረኝም ማለት አይደለም። አብርሃም ነገሮችን አንደርስታንድ ማድረግ አለብን። ከዛ ባለፈ ደግሞ አሁንም ቢሆን ጠርተህ እሷን በእርግጠኝነት ምንም እኔ እንጃ አላውቅም፣ እሷን መጥረትህ ተገቢ ነው ብያለሁ። አይ ተገቢ ነው። ለምን ያለውን ነገር አብረን እናረጋግጣለና። አንዳንድ ሰውን እኮ አይተሽው መረዳት ይሻላል። አሁን ለምሳሌ አንቺ ወሬ ነው አይደል የደረሰች፣ እኔ ሳወራት ያየሁባት ነገር አለ ፊቷ ላይ ማለት ነው። ውሸት እንደሆነ አንዳንድ ነገሮችን ያስታውቃል። አንቺም ደግሞ ይታይሻል በደንብ። የእውነተኛ ሰውና ውሸትን ይዞ የመጣ ሰው እንደዚህ አይቶ እኮ መለየት ይቻላል አይደል? እንዴ አሁን ለምሳሌ አንቺ ስትመጪ ኮስተር ብለሽ አምኜክ በጣም ብዙ ነገር ከወደኋላ ሄርሜላ ወደ እኔ እያየሽ አውሪ። እንዴት አድርጌ እንደማወራክ ራሱ ግራ ነው። ወደ እኔ እያየሽ አውሪ። ኮስተር ብለሽ ምናምን ነገር ትመጪያለሽ አንተ። እኔ ነገሮችን ፈገግ ውበትሽ እንደዚህ ነው። አንዴ አዳምጠኝ። አይደለም እውነት አንደኛ ላገኝክም ያልፈለግኩት ላወራክም ያልፈለግኩት እንደገና ደግሞ ቴክስትም እየመለስኩልክ ያልነበረው እንደዚህ የሸዋወድክ እንዳታሳልፈኝ ነው። መሸወድህን አቁምና በስትክክል አውራኝ እኮ። እኔን ማድነቅህን አቁምና በስትክክል ልታናገረኝ ከሆነ አናግረኝ። እኔ በዚህ ልክ መሆን እኔ አላውቅም። እንደዚህ መናገር አልፈልግም። ከዚህ በፊት ሄርሜላ ለምንድን ነው አብርሃም ማያደንቀኝ? ለምንድን ነው እንዲህ ለምን ያንቃል ብላኝ አታውቅም። ሳደንቃት ደግሞ እያያችሁ ነው አይደል? አብርሃም ቀልድ ነው ያስከው። እኔ ልሂድ በቃሽ። እኔ ስለማድረግ አይደለም ያለሁት። የሰማሁት ነገር በጣም አስገድዶኛል። አዙረሽ ወደዛ እያየሽ ነው እያወረሽኝ ያለሽው። በስነ ስርዓት እኔን እያየሽ አውሪኝ። ፊቴ ስለዞረ ስላልዞረ ሳይሆን ነው እንጂ ፊትሽን አዙረሽ ነው እያወረሽኝ ያለሽው። በእኔ በኩል አንድ ነገር ሰምተህ አታውቅም አይደል? በእኔ በኩል እንደዚህ አይነት ነገር ህይወት ውስጥ አንዴ ከወጣህ በኋላ እንደዚህ አይነት ነገር እኔ መስማት የለብኝም። ገባ? ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ገባ? ግራና ቀኝ ስላየሁኝ ፈርቼሃለሁ ወይም ደግሞ የውሸት ስሜት ተሰምቶኝ ምናምን አይደለም። ቆራጥ ሴት እሺ ምር ነው። ቆራጥነቷን በጣም ነው የምወድላት እና ለአሁን ሩታ ትመጣለች ያለውን ነገር እውነት በሷ ፊት በስነ ስርዓት ትጠይቂያታለሽ። እኔ ሆንኩኝ እውነት ይህንን ሀሳብ ይህንን አድርጌው ከሆነ አልፈልግም። ምኑን ነው የማትፈልጊው? በቃ ምንም አልፈልግም። እሺ ስለዚህ ምንድን ነው የምትፈልጊው? በቃ ልረጋጋበት፣ ላስብበት። ምኑን ነው የምታስቢበት? እኔ ፍቅር ጥያቄ ጠየቁሽ እንዴ? ምንድን ነው የምታስቢበት?
እንዴ ተረጋጊ። እንዲያው እየመጣችልሽ ነው የመጣችልሽ ነው ያለውን ነገር ከራሷን ነው ትሰሚያለሽ። ተገቢ አይደለም። ምን ብዬ ነው እሷን የምጠይቃት እንዴ? እኔ ይኸው ጠይቃታለሁኝ። ከዛ ፊቷ ላይ ለማንበብ ሞክር ያለውን ነገር በደንብ ላይ ሰው ልጅ እኮ እሷን ፊት ማነብበት ሰዓት የለኝም። አብርሃም መሄድ አለብኝ። በቃ እሷን መጣት አይጠበቅብህም። ተረጋጊ። The concept was to fully pump a country with enough food to reduce ችግር የለብኝም። ግን የምታወራው ነገር በጣም ትክክል እንደሆነ ነው እየተረዳሁ ያለሁት። ልቀቀኝ። እኔ አንተን እኔ ብዙ ጊዜ አንተን ሳምን እኔ እንደሞኝ ነው እየቆጠርኩኝ ያለው። አብርሃም እኔ ሞኝ አይደለሁም። እሺ ሞኝ አይደለሁም። ከዛ ባለፈ ምንም አልተፈጠረም። እንደገና ምንም አላውቅም። ራስን ሳታውቅ የሚፈጠር ነገር የለም። ልቀቀኝ፣ ልቀቀኝ። ምንም ራስን ሳታውቅ ከዛ ባለፈ የዛን ጊዜ እኔ ልወቀስ ወይንም እኔ ልቀጣ ከፈለግሽ ጥለሽኝ የሚይዝ እግዚአብሔርን እኔ እውነት ጥለሽኝ እንጂ በቃ ከዛ ድጋሚ ምን ይጋር አትምጪ። ኧረ በቃ ተይው። እኔ ምንም ማውራት አልፈልግም። ሄሪ በቃ እንደዚህ አይነት ዙሪያ እግዚአብሔርን እኔ ማውራት አልፈልግም። በቃ ትቼዋለሁ። አንቺ ማመን የፈለግሽውን መቀበል የፈለግሽውን መቀበል ትችያለሽ። እኔ በዚህ ልክ ለማስረዳት እኔ ማመን የፈለግኩትና መቀበል የፈለግኩት አንተን ነበር ያመንኩ። አብርሃም ቢገባ ብትረዳ ነገሮች አንተ አምኜ እኔን በቃ ካመንሽ እኔ ሞኝ ሆኜ አይደለም አንተ እኔን ካመንሽ በቃ አመኝ እስከመጨረሻው ድረስ አለቀ። በቃ ይሄ ነው ግልጽ አማርኛ ማለት ነው። እኔን ካመንሽ እስከመጨረሻው ማመን ነው እንጂ የሆነ ሰው የሆነ ነገር ስላለ ምናምን አይደለም። በዚህ ልክ ኮንፊደንስ ኖሮኝ እየነገርኩሽ ነው። እኔ ጥለሽኝ እንጂ ከዚህም በኋላ አታገኝ ከፈለግሽ እስከፈለግሽ አታገኝ የሚያደርገኝ ነገር ኑሮ ታውቃለህ። አንደኛ ነገር ቤቷ እየሄድክ በጣም ብዙ ጊዜ እየተመላለስክ ነበረ። ኧረ በቃ ይሄ ነው ታውቃለህ ነው ምን ብላኛለች? ከካሜራ ጀርባ እኔና እሱ መሀል ላይ ብዙ ነገር ይፈጠራል። ያው ሁሉም ነገር ካሜራ ላይ ወጣም ብዬ ነው እንጂ ብላኛለች። ስላለች ታዲያ እሺ አንቺ ታምኛለሽ ያንን ነገር ምናልባት በቃ እሺ እኔ በዚህ ልክ እያስረዳሁሽ እንኳን አትረጂኝ። በዚህ ልክ ከኔ ለመለያየት እያሰብክ ነው ያለኸው? ኧረ በይኔ ነገሮችን ማዟዟር አብርሃም እኔ ነገሮችን አላስብም ማለት አይደለም። እኔ ነገሮችን አላስብም ማለት አይደለም። ዝም ስል ነገሮችን ስቄ ሳሳለፍ እያስጨነቅሽኝ ነው። እግዚአብሔርን እያስጨነቅሽኝ ነው። እንዴ በዚህ ልክ ነው እየነገርኩሽ አማርኛዬን እያወራሁ አንተ ህይወት ነኝ እንዴ ታዲያ መጨነቅ ያለብኝ? አብርሃም ምን ማለት ነው አልገባኝም። ይሄ እኮ ያንተ ህይወት ነው አይደል እንዴ? ላይፌን አከበዳችሁት በቀልኝና አንተ ራስህ እሷ እንዳትደርስብህ እና ደግሞ 100% ኮንፊደንስ እንዲኖር እንኳን ሁሉ ጊዜ እየተመላለስክ ነበር አስታውሳለሁ። እሷ ደግሞ ሹክ ብላኛለች። ገባ በጆሮሽ መጣ ሹክ አለችሽ። በጆሮ መምጣት አይጠበቅባትም። እኔ በምን አይነት አማርኛ እንደማስረዳሽ አላውቅም። እግዚአብሔርን ዝቅ እያደረገች ነው። በቃ ምንም በብዙ መንገድ ላስረዳሽ እየሞከርኩ ነው። ብዙ ነገር ሳይሆን እኔ ስለማምንህ ምናምን ሴት ልጅ ያዋስቶ ነገሮችን ጆሮዬን አደንቁሬ ስለሌላ ሰው አንተን ብቻ ሳዳምጥህ አንተ ታምነኝ ተገኘህልኝ አይደለም። በቃ ማረጋገጥ ነው አይደለ? ሁሉንም ነገር እኔ ነገርኩሽ። በቃ ታስቦበት ታቅዶበት እኔና አንቺ ጋር ለማለያየት ሲቀጥል ደግሞ በዚህ ሳምንት እሱን ነገር ለማበላሸት ሰው ማይሆን አመለካከት እንዲኖረው ለእኔ ምናምን ሆን ተብሎ የተደረገ ነገር ነው። አውቀው ነገሮችንም ብልሽት ለማውጣት ነው። ገባሽ? እኔ ደግሞ ሁሉንም ነገር አውቄያለሁ፣ ነቅቼባቸዋለሁ። ስለዚህ እኔ አሁን ከእነሱ ጋር በዚህ ልክ መዳረቅም አልፈልግም። እኔ አንቺን ነው እንትን ማለት የምፈልገው። አንቺን ደግሞ እያስረዳሁሽ ያለሁት መረዳት ከቻልሽ ተረጂም፣ ካልቻልሽ ግን ምንም ላደርግ አልችልም። ይሄ በጣም ጭንቅላቴ በጣም ብዙ ነገር እያሰበ ነው። ያገብቶኛል፣ ደብሮኛል፣ ጨንቆኛል። ጭንቅላቴ ውስብስብ እየሆነ ነው። ገባ? እስካሁን ደግሞ በዚህ ልክ እንደዚህ አይነት ሞመንቶችን ማንም እየመጣ እንዲናገረኝ አልፈልግም። ግን ደግሞ አሁን ቁጭ ብዬ ነገሮችን ማሰብ ስለምፈልግ ከቻልክ አትደውልልኝ፣ ቴክስት ማትላክልኝ። እስቲ ቁጭ ብዬ ነገሮችን ለማሰብ እሞክራለሁ። ኧረ እግዚአብሔር ሳይ ሄርሚ ሰው ምን እየሆነ ነው ያለው ግን እኔ ነኝ ጭንቅላቴ ልክ ያልሆንኩት ወይስ እነሱ ናቸው? እንዴ በዚህ ልክ እንኳን እየተደረገ ነገር አይገባትም እንዴ? እሷ ደግሞ እኔ ለማንኛውም ፋሚሊዎቼ በቃ